ዛሬ ወደ አንዲት ለየት ያለች ዓለም እንውሰዳችሁ። በዚህች ምድር ላይ ድህነት የሚባል ነገር የላትም ብላችሁ ታምናላችሁ? ወንጀልና ስርቆት የማይታሰብባት፣ ዜጎቿ ሁሉ ብልጥ የሆኑባት፣ እናም በካሬ ሜትር ዋጋ የዓለማችን ውዷ ስፍራ ይቺ ሀገር ሞናኮ ትባላለች። ብዙዎቻችን ስለ ሞናኮ ስንሰማ ውድ መኪናዎቻቸውንና ሕንፃዎቿን ብቻ ነው የምናስበው። ነገር ግን ከዚህ የቅንጦት በስተጀርባ ያሉት ምስጢሮች ምንድን ናቸው? እንዴትስ ነው አንዲት ሀገር ከኒውዮርክ ሴንትራል ፓርክ የምታንስ ሀገር የዓለማችን የሀብት ማማ ለመሆን የበቃችው? ዛሬ የሞናኮን ድብቅ ማንነት በዝርዝር እንመለከታለን። ከዓለማችን ሀገራት በቆዳ ስፋቷ በሁለተኛ ደረጃ ላይ ትገኛለች። ስፋቷ 2 ካሬ ኪሎ ሜትር ብቻ ነው። በእግር ብትጓዙ በአንድ ሰዓት ውስጥ ሀገሪቷን ጨርሳችሁ ወደ ፈረንሳይ ትገባላችሁ። ነገር ግን በዚህ ጠባብ ስፍራ የሚኖረው ሕዝብ ቁጥር አስገራሚ ነው። ከ30 ሺህ በላይ ነዋሪዎች አሏት። የሚገርመው እውነታ ግን እዚህ ጋር ነው። እንግዲህ የሀገሪቱ 1/3 ሚሊዮነር ነው። ድሃ የሚባል ነገር በሞናኮ አይታወቅም። እንዲሁም በሀገሪቱ ውስጥ ቤት ለመግዛት ከፈለጉ ለአንድ ካሬ ሜትር ብቻ እስከ $60,000 ሊጠየቁ ይችላሉ። ይህ ማለት ሞናኮን በዓለማችን ውዷ የሪል ስቴት ገበያ ያደርጋታል። ሌላው የሞናኮ ትልቁ መለያዋ ድህነቷ ነው። እዚህ ሀገር ውስጥ ሌባ ወይም ወንጀለኛ ማግኘት ከባድ ነው። ለምን መሰላችሁ? ሞናኮ በዓለማችን ከፍተኛ የፖሊስ ቁጥር ያለባት ሀገር ናት። በየ70 ነዋሪዎች አንድ ፖሊስ ይመደባል። ይህ ማለት ብቻውን መላው ሀገሪቱ በዘመናዊ የጥብቅ ካሜራዎች የተጣራች ነው። አንዲት ውድ ሰዓት ወይም ቦርሳ መንገድ ላይ ቢረሱ ማንም አይነካውም፣ ምክንያቱም በደቂቃዎች ውስጥ በካሜራ ተለይቶ በፖሊስ ቁጥጥር ስር ይውላሉ። ይህ ፍጹም የሆነ ድህነት ነው የዓለማችንን ባለሀብቶች ወደዚህች ሀገር እንዲሳቡ ያደረጋቸው። ለመሆኑ ለምንድን ነው ቢሊዮነሮች ሁሉ ወደ ሞናኮ የሚጎርፉት? ዋናው ምክንያቱ ታክስ ወይም ቀረጥ ነው። ሞናኮ ከ1869 ጀምሮ ከዜጎቿ ላይ የግል ገቢ ወይም ኢንካም ታክስ አታስከፍልም። ይህ ማለት የምታገኙት በሚሊዮን የሚቆጠር ትርፍ በሙሉ ወደ ኪሳቸው ይገባል ማለት ነው። በዚህ ምክንያት ታዋቂ የፎርሙላ 1 ሹፌሮች፣ የቴኒስ ኮከቦች፣ የቢዝነስ ሰዎች መኖሪያቸውን እዛ ያደርጋሉ። ነገር ግን የሞናኮ ዜጋ መሆን ቀላል አይደለም። ቢያንስ ግማሽ ሚሊዮን ዩሮ በሞናኮ ባንክ ውስጥ ማስቀመጥና በሀገሪቱ ውስጥ ቤት መከራየት ወይም መግዛት ይጠበቅባቸዋል። እንግዲህ ክቡራንና ክቡራን፣ ሞናኮ ማለት ይቺ ናት። ለብዙዎቹ የህልም ዓለም፣ ለጥቂቶቹ ደግሞ የዕለት ኑሯቸው። ነገር ግን ከዚህ ሁሉ ሀብት ጀርባ የምንማረው ነገር ቢኖር ስርዓትና ድህነት ያለባት ቦታ ሀብት እንደሚፈስ ነው። ሞናኮ ትንሽ ብትሆንም በስርዓቷ ግን ዓለምን አስደምማለች። እናንተስ በሚሊዮን የሚቆጠር ዶላር ቢኖራችሁ ሞናኮ መኖር ትመርጣላችሁ ወይስ በሀገራችሁ ኢትዮጵያ ላይ ኢንቨስት ማድረግ? ሀሳባችሁን በኮመንት አጋሩኝ። ይህን ቪዲዮ ከወደዳችሁት ላይክ በማድረግ ለጓደኞቻችሁ አጋሩ። በሚቀጥለው ቪዲዮ በሌላ አስገራሚ ታሪክ እስከምንገናኝ ሰላም ለሀገሬ፣ ሰላም ለሕዝባችን።